እዚህ በቀጥታ ወደ ቀጣዩ ጉዳይ ይሄ ጉዳይ ደግሞ ትንሽ አሳሳቢ ነገር ያለው ይመስላል። በኢትዮጵያ የተለያዩ ቦታዎች በህፃናት ላይ የወሲብ ብዝበዛ ይካሄዳል ሲል የአሜሪካ የውጭ ጉዳይ ሚኒስቴር ሪፖርት ገለጸ ብለናል። በስሪ ሰሞኑን ከተሰሙ ዜናዎች መካከል የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት አንድ ሪፖርት ማውጣቱ ይታወቃል። በውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን አማካኝነት 2017 ላይ ያለው ይሄ ሪፖርት እንግዲህ ትራፊኪንግ ኢን ፐርሰንስ የተባለ ሪፖርት ነው። በተለይ በህገወጥ የሰዎች ዝውውር፣ በህገወጥ የጉልበት ብዝበዛና ተያያዥ ጉዳዮች ላይ መሰረት አድርጎ የተሰራ ነው። በቅርብ ቀናት እንግዲህ ከሰማናቸው ዜናዎች መካከል በተለይ ቻይናን በጣም አንደኛ ደረጃ የሆነች የህገወጥ የሰዎች ዝውውር ሲከናወን በደንብ ማትቆጣጠር ሀገር በሚል ትችቶች ቀርበውባት እንደነበር ይታወቃል። ቻይናም ቁጣዋን ገልጻ እንደነበር ይታወቃልና ይሄ ሪፖርት ግን በቻይና ላይ ብቻ የተሰራ አልነበረም። 187 የሚሆኑ ሀገራት ደረጃ ወጥቶላቸው በጉዳዩ ላይ ከህገወጥ የሰዎች ዝውውርና ከተለያዩ ጉልበት ብዝበዛ ወይም የወሲብ ብዝበዛ ጋር በተገናኘ ደረጃ ወጥቶላቸው በአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት ተመዝነዋል ማለት ይቻላል። ወደ 36 የሚሆኑ ሀገራት ታየር 1 ወይም ደግሞ ደረጃ 1 ላይ ተቀምጠዋል። እነዚህ በዋናነት የተለያዩ ህጎችና የህግ ማቀፎችን በተግባር ላይ የሚያውሉ ናቸው ተብሏል። ሁለተኛ ደረጃ ላይ ደግሞ ያሉ ወደ 80 የሚሆኑ ሀገራት አሉ። እዚህ ውስጥ ኢትዮጵያም ትጨመራለች። የተለያዩ ጥረቶችን ያደርጋሉ መንግስቶቻቸውም የተለያዩ ተቋሞቻቸውም። ነገር ግን ደረጃውን በተጠበቀ መልኩ የማይፈጽሟቸው ግን የተለያዩ ነገሮች አሉ። በዚህ ምክንያት የህገወጥ የሰዎች ዝውውርና ተያያዥ ጉዳዮች ላይ የሚቀራቸው ነገሮች አሉ ብለዋል። ከዛ ውጪ ደግሞ ደረጃ 2 ላይ ሆነው በልዩ ትኩረት ውስጥ የተቀመጡ ታየር 2 ዋች ሊስት የሚባሉ ደግሞ ሀገራት አሉ። እነዚህ ወደ 45 ናቸው። ታየር 3 ውስጥ ደግሞ ደረጃ 3 ላይ ያሉት ደግሞ እጅግ በጣም አሳሳቢ ሁኔታ ላይ ያሉና የለየላቸው ሊባል የሚችሉ ናቸው። ከነዚህ ደረጃዎች እንግዲህ ከአንደኛው ዝቅ ብላ ከሌሎቹ ደግሞ 2 ከፍ ብላ ኢትዮጵያ 80 ሀገራት ባሉበት በታየር 2 ወይም በደረጃ 2 ላይ ትቀመጣለች ማለት ነው። የአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት ወደ ውጪ የሚደረጉ ህገወጥ የሰዎች ዝውውሮችን እንዲሁም ደግሞ አንድ ሀገር ውስጥም ቢሆን እዛው በሀገሩ ውስጥ የሚደረጉትን ዝውውሮች ነው የተመለከተው። እንግዲህ ኢትዮጵያ ውስጥ ባለፉት ወደ 640 2016 ላይ ወደ 640 የሚሆኑ ከህገወጥ ዝውውር ጋር የተገናኙ ስራዎችን ሰርተዋል የተባሉ ሰዎች ቅጣት ማግኘታቸውን ይገልጻል። ባለፈው አመት ጋር ሲነጻጸር በጣም ከፍተኛ ብልጫ ወደ 10 እጥፍ የሚሆን ብልጫ እንዳሳየ ሪፖርቱ ባድናቆት ይገልጻል። ምክንያቱም ባለፈው አመት ላይ የነበረው 69 ነበረ። ነገር ግን የተለያዩ ሰዎችን በደንብ ተከታትሎ በመያዝ በማደም በኩል የተለያዩ የሚቀሩ ነገሮች አሉ። ለምሳሌ በ2016 ወደ 1392 ሰዎች ያህል ተመርምረው ነበር። 640ዎቹ ናቸው ጥፋተኛ የተባሉት። ግን ወደ 38000 የሚሆኑ ኢትዮጵያውያንን በተለያዩ ሀገራት በተለይ ወደ ደቡብ አፍሪካ እንዲሁም ደግሞ ወደ መካከለኛው ምስራቅ ወስደዋል የተባሉ 2 በስማቸው ሳይቀር የሚታወቁ ሰዎች ግን ጉዳያቸው በእንጥልጥል መቆየቱ ይሄ አሳሳቢ ነው የሚል ነገር ተናግሯል። ስለዚህ ሌሎች የህግ ክትትሎች የሚያስፈልጉ ስራዎች አሉ የሚል ነገር ገልጿል። እንግዲህ ይሄ ሪፖርት በአጠቃላይ በድንበር አካባቢ ወደ 30,000 የሚሆኑ ሰዎችን በመያዝ ወይም ደግሞ ወደ ህገወጥ የሰዎች ዝውውር ሰለባ እንዳይሆኑ ለማድረግ የተደረገው ጥረት አፋርና መተማ ውስጥ ያሉት ማዕከላት እነዚህ ነገሮች በጥሩ መልኩ ቢቀመጡም በኢትዮጵያ መንግስት ግን በአግባቡ ህጎቹ አልተቀመጡም። አንደኛ ይሄንን ስራ የሚሰሩ ሰዎችን ተከታትሎ የሚያዝ ጉዳይ፣ ሌሎች የግንዛቤ ማስጨበጫ ስራዎች፣ የተለያዩ ዘመቻዎች በመገናኛ ብዙሃን ዙሪያ አለመከናወኑና አንዳንዴም የላላ ህግ ክትትል ማድረጉን ግን እንደ ድክመት ጠቅሷል። ከዛ ውጪ በሪፖርቱ ውስጥ የታየው ነገር በዋናነት በሀገር ውስጥ የተደረገው የህገወጥ የሰዎች ዝውውርና የወሲብ ብዝበዛን በተመለከተ ነው። እንደውም በሀገሪቱ ውስጥ በጣም በከፍተኛ ደረጃ የተደራጁ የወንጀል ቡድኖች አሉ። እነዚህ የወንጀል ቡድኖች ባልታወቀና በደንብ የማይታዩ ቢመስሉም ከፍተኛ ስራዎችን ይሰራሉ። በተለይ አዲስ አበባ ደግሞ ዋና ገበያቸው ነች። ከተለያዩ የኢትዮጵያ ክፍሎች የሚመጡ የተለያዩ ሰዎችን ለወሲብ ብዝበዛ ያጋልጧቸዋል የሚል ነገር ተነስቷል። የተለያዩ የኢትዮጵያ ወንድ ህጻናትም ሴት ህጻናትም
ወደ ውጭ የሚያስወጡ ወደ ሀገር ውስጥ የሚያዘዋውሩ ሰዎች አሉ። በተለይ ደግሞ የህፃናት የወሲብ ቱሪዝም ብለው ገልጸውታል። ቻይልድ ሴክስ ቱሪዝም ያሉት አዲስ አበባ ዋነኛ ከተማና ዋነኛ ማዕከል ብትሆንም በባህር ዳር፣ በሐዋሳና በቢሾፍቱ ተያያዥ ጉዳዮች በጣም እየተስተዋሉ ይገኛሉ። የተለያዩ የወሲብ ብዝበዛ የሚፈጸምባቸው ሰዎች በተለያዩ ቡድኖች እየተስተዋሉ ነው ብሏል። እንዲሁም ትውልደ ኢትዮጵያዊ የሆኑ ዳያስፖራዎች ሳይቀር በዚህ ጉዳይ ላይ በደንብ እየተሳተፉበት እንደሆነና በሀገር ውስጥ ያሉ የተለያዩ ሆቴሎች፣ የተለያዩ የታክሲ አሽከርካሪዎች እንዲሁም የተለያዩ ደላሎችን በማናገርና ከነሱ ጋር የተቀነባበረ ስራ በመስራት የወሲብ ብዝበዛ ስራ እየተሰራ ነው ብሎ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ከቀናት በፊት ባወጣው ሪፖርት ገልጿል። እዚህ ላይ ብስሬ ከሁለት ቀናት በፊት ደግሞ የወጣ አንድ ጽሁፍ ነበር በዓለም አቀፍ ጆርናል ላይ ለህትመት የበቃና ከመምህራን ናቸው ለዚህ ነገር በጣም ሪፖርት ያደረጉት መረጃው የተሰበሰበው ከመምህራን ነበር እና አዲስ አበባ ውስጥ ከሚገኙ ትምህርት ቤቶች አንደኛ ደረጃም ሁለተኛ ደረጃም ትምህርት ቤቶች ማለት ነው። በጣም የሚያሳስበው ነገር አሁን ያነሳቸው ይሄ በተለይ ከወሲብ ብዝበዛ ጋር በተያያዘና ይሄ ጾታዊ ጥቃት ወንዶችም ሴቶችም አሁን ድሮ ሴቶች ላይ የሚደረግ ጾታዊ ጥቃት ነው አይደል? አሁን ግን በወንዶችም በተማሪዎች ላይ የሚደረጉ እንደዚህ ጾታዊ ጥቃቶች ከፍተኛ ቦታቸው ወይም ሴንተር ተብለው የተጠቀሱት ትምህርት ቤቶች ናቸው እና ለዚህ ደግሞ ሪፖርት ማለት ለዚህ ደግሞ በደንብ መረጃውን የሰጡት መምህራን ነበሩ። ምናልባት በሌላ ጊዜ ይሄ ጽሁፍ ይሄን መረጃ በደንብ ለአድማጮቻችን በሰፊው እናደርሳቸዋለን። መልካም። አሁን የምናልፈው የተወዳጁ ደራሲ የበእውቀቱ ስዩም አዲስ መጽሐፍ ለዓለም አቀፍ ገበያ ሊቀርብ ነው ብለናል። ሲሳንተ ጋር ነው መረጃው ያለውና እስቲ ንገረን። ተወዳጁ ደራሲ በተለይ እንግዲህ በአብዛኛው አድናቂዎቹ ልብ ውስጥ የገባው በግጥም ስራዎቹ ነበር። ቀደም ሲል እንደሚታወቀው እንደውም በእውቀቱ ስዩም በአብዛኛው ገጣሚ የሚለው ቅጽል ነበር ለረጅም ጊዜ ስንጠቀምበት የነበረው። ከዛ በኋላ ግን አጫጭር ታሪኮችን እንዲሁም ደግሞ ወጎችን ጭምር ሌሎችም እነ እንቅልፍና እድሜን የመሰሉ ልቦለዶችን እንደዚሁ ካበረከተ በኋላ ከአሜን ባሻገርን ካበረከተ በኋላ ደራሲ በሚል አጠቃለው ብዙ ሰዎች እየጠሩት ይገኛሉና ደራሲ በሚለው እንቀጥል። ለማንኛውም የበእውቀቱ ስዩም የግጥም መድበል አሁን ለገበያ ይቀርባል ተብሎ እየተጠበቀ ይገኛል። ርዕሱ የማለዳ ድባብ የሚል መጠሪያ ያለው ነው። የማለዳ ድባብ የተሰኘው ይህ የግጥም መድበል ደግሞ ከአሜን ባሻገር ተብሎ በቅርብ ጊዜ ምናልባት ከአመት በፊት ነው ከአመት በፊት ነው ከአመት በፊት ከወጣው መጽሐፍ ጋር እኩል ይወጣል ተብሎ ሲጠበቅ ነበር። ነገር ግን በተለያዩ ምክንያቶች ከአሜን ባሻገር ሲወጣ የማለዳ ድባብ የተሰኘው የግጥም መድበል ግን ሊወጣ አልቻለም ነበር። ያም ሆኖ ግን አሁን ከአሜን ባሻገር ከታተመ በኋላ የማለዳ ድባብ ይወጣ እንደነበረ በእውቀቱ ስዩም በራሱ ኦፊሻል የፌስቡክ ፔጅ ላይ ይፋ ማድረጉ ይታወቃል። አሁን እኛ ጋር የደረሰው መረጃ እንደሚያሳየው ከሆነ ይሄ መጽሐፍ ወደ 104 የሚደርሱ ገጾች ያሉትና ከዚህ ቀደም በእውቀቱ ስዩም የሚታወቅባቸው የአሰነኛኘት ዘይቤዎችን ተከትሎ እንደተጻፉ ነው እንግዲህ የመረጃ ምንጮቻችን የገለጹልን። ይሄ መጽሐፍ በዋሽንግተን ዲሲ የፊታችን ማክሰኞ በአድናቂዎቹ አማካይነት ይመረቃል ተብሏል። ከ3 ሳምንት በፊት በእውቀቱ ስዩምም ወደ ዋሽንግተን ዲሲ አምርቶ እንግዲህ ለተለያዩ ጉዳዮች ነው ወደዛ ያመራው። እግረ መንገዱን እንግዲህ ይሄንን መጽሐፉን ያስመርቃል ማለት ነው። የማለዳ ድባብ የተሰኘው መጽሐፍ እንግዲህ ለዓለም አቀፍ ገበያ ይቀርባል ተብሎ የሚጠበቀው ከምረቃው በኋላ ነው። ለአገር ውስጥ ገበያም በዚያው ሰሞን አካባቢ እንደሚቀርብና ወደ አድናቂዎቹ የማለዳ ድባብ የተሰኘው የበእውቀቱ ስዩም የግጥም መድበል እንደሚደርስ ተነግሮናል ማለት ነው። ይሄን ይመስላል። በነገራችን ላይ ባለፈው ማክሰኞ በሶሻል ሚዲያ አዋርድ ላይ ማለት ነው በተከናወነው ላይ ልዩ ተሸላሚ በሚል ተበርክቶለታልና ባለቤቱ ነበረች ሽልማቱን የወሰደችው። በሶሻል ሚዲያው ልዩ አጋፋሪ ተብሎ ተሸልሟል። ማህበራዊ ገጹን በመጠቀም ማለት ነው። እንግዲህ ይሄን ይመስላል። እሺ
መልካም ለማንኛውም ይሄን ይመስላል የማለዳ ድባብ አሁን ያለነው ግን የምሽት ድባብ ላይ ነው የምሽት ድባብ የዝናብ ድባብ አለ አየሩ ወይ እንግዲህ ድባብ ቁጥር ሁኔታ ነው ያለው እንዳትኝ አይደስ ይላል ታውቃል የዝናብ ድባብ ያለበት ሁኔታ ነው ያለው ደስ ይላል በወቅቱ ባለፈው ፖስት ካረጋቸው ነገሮች መካከል ከፕሮፌሰር ኤፍሬም ይስሐቅ ጋር ቁጭ ብሎ ፎቶ ተነሳና ከፊት ፕሮፌሰር ኤፍሬም ይስሐቅ እና ይልና ተጠባባቂ ፕሮፌሰር በውቄ ከኋላ ያልታወቀች ወፍራም ሴት አለች ደግሞ እና በቅርቡ በፊደል ዙሪያ ያደረግነውን ጭውውት አይን ገላጭ ነበር ይላልና በቅርቡ አጤሬራውን ጠብቁ እንጠብቃለን አጤሬራውን መልካም አድማጮቻችን ለዕለተ ሐሙስ ያዝናቸው የተለያዩ አዳዲስ ነገሮቻችንና መደበኛ ፕሮግራሞቻችን በየሰዓታቸው